እንደውን ያለ መኪና እንደው እናገኘዋለን ብለሽ ነው? እስቲ ስሙ ያዋሽታ እንደው እንጃን ይልሽ ጉዳይ ላስፈጥም ስወጣ እንደው በቃ የመኪናው ነገር እንደው ስቀጥ ቀለም ያደርገኝ እኮ እንደው እናቴ ብታይ እዚህ እንደው እናት አዲስ ዘመን የሚመጣው እናት አለ ይልሽ ቋት አንድ ሰዓት አካባቢ ይመጣል። እዚያ ደግሞ ቀን ደግሞ ወደ 6 ሰዓት አካባቢ ደግሞ ይመጣል። ማታ ደግሞ ማደሪው መጨረሻው ነው የሚመጣው። በሰዓት ቆጥሮ ነው የሚመጣው ብታይ እዚያ ሲመጣ ደግሞ እናት አለምዬ እልሽ እዚህ አምቦ ሜዳ አረግ እናት አለምዬ እኔ ነኝ ያለኮበሌ እንዲህ አርጎ በሩን ይዞልሽ ካልሆነ እንዴት ሞክረሽው አቅም የሌለው እንዴት ሊገባ እናት አለም ቋጭ ብሎ ነው የሚቀረው ስተነቀው እልሽ ማዳበሪያ ያዘው ዶሮ ያዘው ምን ያዘው ምልሽ ሄድ ዶሮ አረግ እናት ያብራ እንዲህ አቅፏት ልታይ ባይኔ ነው ይዟት እኮ ባይኔ አብራኝ ነው የሄደችው አብራኝ እናት አለምዬ እንዴ ውዴ ላስፈጥም ብለሽ ሄደሽ እኮ በከራሽን አይተሽ ነው የምትመጪው እናት አለምዬ ከዚያ ደግሞ ይሄ እብናት መቀጠዋ ብታይ ያልኩሽ አገሩ የሙቀት ብዬሽ አገር ነው ብታይ እናት አለም እዚያ መህነው ላይ እዚያ አናቱ ላይ ሙቀቱ ወደ ከተማው እየሄደ ሙቀት አናቱ ላይ አርጎ ብታይ መኪናው ደግሞ ይልሽ ገና ይልሽ ተመርጦ ጋራጅ ወጣ ሄሽ ያረጀ መኪና አረገ እብናት አዲስ ዘመን እኮ የተመደበው እናት አለም ያን ፍየል ይዞ ይልሽ የፋጭን ተራራ ታውቂዋለሽ እንዴ አረ ተገለበጥን ስንል ቀጥ ብሎ ሄዳ አሁን ይመጣና እንዴ እንደዚያ እያልን ብታይ በመከራ አዲስ ዘመን የደረስነው ብታይ እናት አለምዬ እንደው መከራ ነው በቃ ይሄ ነው ትዝ የሚለኝ እናቴ እዚህ እንረፍ እስኪ ትንሽ እኔስ አልቻልኩትም ወይ እናቴ እናቴ አለ ወይ ወድቄ ነበር ነኝ እስኪ እናቴ እንደው ማይቻል አንቺ እንደው ማይቻል ይሄኝ እናቴ አለምዬ ምነው እናቴ አፈር ልብላ ምነው እናቴ ምነው ደግሞ ሸፈና አድርጊያት እናት አለ ምን አውቃለሁ በእናትሽ ወንዶች ግን ታዲያ ወደ ሸወርዷል ረዳይ አፈር ልብላ እኔን ይሄ ተረገመ መንገድ መኪና አይገባበት እስኪ እናት አለ አይዞሽ እግዚአብሔር ይማርልሽ እናቴ ሩጭ እናቴ አይዞሽ እግዚአብሔር አፈር ልብላ እናት አለ አየሽ ታመመችባት እኔ መኪና የለም እናት አለም የለም እናቴ ቁጭ ብዬ ቀረሁ አዋራው ይልሽ ለው ይላል አፈር አስመሰለኝ እኮ ይልሽ እንዴ ይሄን የመሰለ ሀገር ይልሽ ብለው እንዴው ተነሽ ነኝ ማናቴ እድሊ አሁን ይልሽ እናቴ ቀጠሮ አልሄድ ነበር በምን ልድረስ ይልሽ ይሄን ተራራ ይሄን ዳገታውን እንዴት ብዬ ነው እኔ በዚህ ጉልበት የምሄደው እንዴው አንተ እውነት እንዴው የከምከም እስጢፋኖስ አንተ ፍረድ እውነት እናቴ እንዴው እኔ አሁን ቀጠሮዬም ተበላሸብኝ እንዴው ያችን ማስፈጥማት ምን ነገር በቃ ከጥቅም ውጭ ሆነችብኝ እናቴ እንዴው እንዴት ነው የምሄደው እንዴው ሻው እስቲ አንቺ እንዴው እናቴ እንዴው ሌላ ነገር ነው የሚመስለው ወይኔ ሌላ ነገር እኔ እኮ ያልኩት ልማት ነው እናቴ ልማት ይሄ ሀገር እኮ እናቴ እልሽ ይሄ ሀገር እኮ እናቴ እየሰማሽ ነው እልሽ ስንት መንግስት መጥቶ ስንት መንግስት ሄደ እልሽ ይሄንን ከምከም እስጢፋኖስን የሚታወቀው ለምርጫና ለግብር ብቻ ነው እናቴ ቢያንስ እንኳን ግብሩን ተወስዶ አስፋልት አለን እንዴው ቢያንስ እንኳን እንደ ጥርጊያ መንገድ እንዴው ሽማግሌ የሚሄድበት ቢደለደልልን ምን አለበት ሽማግሌ ልጁን እየቀበረ አይደለም እኮ ዳገቱን እኮ ለከለሽ አሁን ቀራይ ነው ብላ ሰብስበው